ዛሬ የዘመናችን ስልብና እንደሆነ በአሻራ ሆኗል። ሰላምነ ብሎ ጥብጥ ያደርጋል። እዚች ጋር ጋንጭሮች አሉ፣ በእጅህ ይገባል። ልክ በእጅህ ይገባና ወደ ልብህ ሲያልፍ ልብህ ውስጥ ይቀመጣል። ስንት ነገር እንዳለህ ያውቃል። ከዛ በኋላ ይሰልብሃል። ውስጥ ያለውን ይሰርዝና ገንዘብህን ሲወስድ ኪስህን ሲያራቁት ሲነጋ አታውቀውም። ስትፈልግ የለም። አንዳንዶቻችን በግልጽ ይወሰድብናል። አንዳንዶቻችን በውስጥ ድንዛዜ ገንዘቡን ሽሮ ይሰልበናል። የዘመናችን ሌብነት አይን ያወጣ ዲያብሎሳዊ አሰራር ውስጥ ያለ ነው። ማታ ከጸለይክ ጧት ከጸለይክ እንዲህ አይነት አስማተኞች አይነኩሁም። በፍጹም አይነኩም፣ አይደርሱም። እኔ ጋር እኮ ሞክሯል። ሻይ እየጠጡ አንዱ እያለቀሰ እንደው መምህርዬ እንደው ወዳጆት እኮ ብሆን ቦርሳ ቢይዝ ጫማ ብጠርግ እንደው አንዳንዴ በወለውል ባስተናግድ እኮ ጥሩ ነው ምናምን አለ። ምንድን ነው የምትለው? እንደው በቃ እንደው ችግረኛም ነኝ ቢያግዙኝ ምናምን። ይቺ እንግዲህ በጎ ነገር ስናረግ ስላየ እንግዲህ ብዙ ብር ያለ መስሎት ነው። እንደው ቢያግዙኝ እንደው ቢረዱኝ አለ። ምንድን ነው የምታወራው? ምን አይነት ሰው ነው? እንደው የማይመጣበት ቦታ መጥቶ እዚህ ያለ ውስጡ ያለው ነው ሌባው ሰይጣን ማለት ነው። ሌባው ሰይጣን መያዙን ደግሞ ምን አለ? አንድ ሽማግሌ ለሕክምና አውጥተው ሄዶ ጨብጦ ወሰደባቸው አለ ራሱ ሰይጣኑ። ይሄን ያህል ክፉ ነው ህዝባችን። ለሕክምና ነው ያወጡት። ጨበጠና አባቴ ምናምን ሸኙኝ አለና መንፈሱ አስረክቤዋለሁ እኮ 25,000 ብር እኮ አግኝቷል። አልጠግብ ብሎ እኮ ነው ወደ አንተ የመጣው። ከዛ ልብ መልስ አልኩና አንተ ለምንድን ነው ሽማግሌውን ብር የወሰድከው? ተበላች ማለት ነው አለ። ሩጫውን ይኸውላችሁ እንዲህ ነው ሰው እድገቱም ሩጫውም ከክፉ ጠላት ጋር በተያያዘ አሰራር ነው።